የጫካው ንጉስ ወይስ የበረዶው ንጉስ የቱ ያሸንፋል? 1000 ጊዜ ስትጠይቁኝ ነበር። አንደኛ ትንፋሽ። አንበሳ ከነጭራሹ ውሃ ውስጥ ማደን አይችልም። ትንፋሹንም ይዞ ለ30 ሰከንድ ብቻ ነው ውሃ ውስጥ መቆየት የሚችለው። ፖላር ቤር ከመቀዝቀዙ የተነሳ አንበሳን በደቂቃዎች ሊገለው የሚችል ውሃ ውስጥ ለሰዓታት ያድናሉ። እስከ 3 ደቂቃም ትንፋሻቸውን ይዘው ውሃ ውስጥ መቆየት ይችላሉ። ይሄም ቢጣሉ ለብዙ ሰዓት ሳይደክሙ ለመጣላት ያስችላቸዋል። ሁለተኛ ጥንካሬ። ፖላር ቤር ክብደታቸው በአማካኝ እስከ 700 ኪሎ ግራም ድረስ ይደርሳል። አንበሶች ግን በአማካኝ እስከ 250 ኪሎ ግራም ክብደት ብቻ ነው የሚያድጉት። ክብደት ደግሞ ጥንካሬን ይጨምራል። ፖላር ቤር ኦልሞስት በ3 እጥፍ ይበልጠዋል። ሶስተኛ አስተዳደን ዘዴ። ኮመንት ላይ ብዙዎቻችሁ አንበሳ ሲጣላ ጉሮሮና አፍንጫ ስለሚይዝ ፖላር ቤርን ያሸንፈዋል ስትሉኝ ነበር። ፖላር ቤርም ሲጣላ ልክ እንደ አንበሳ አፍንጫና ጉሮሮ ይዞ ነው የሚያጠቃው። አራተኛ የመናከስ አቅም። አንበሳ 650 ፒኤስአይ የመናከስ አቅም ሲኖረው ቀጭን እግር ያላቸውን እንስሶች በቀላሉ አጥንታቸውን መስበር ያስችላቸዋል። ፖላር ቤር ግን እስከ 1200 ፒኤስአይ ድረስ የመናከስ አቅም አለው። ይሄም ማለት በአንድ ንክሻ የራስ ቅል በቀላሉ መስበር ይችላሉ። ስለዚህ የሚጣሉት በረዶ ላይ ወይም ውሃ ውስጥ ከሆነ ፖላር ቤር በቀላሉ አንበሳ ማሸነፍ ይችላል። የሚጣሉት ጫካ ከሆነ ግን በድጋሚ ፖላር ቤር በቀላሉ ያሸንፋል። ጭራሽ አይገናኙም። ኢትዮ ናሽናል ጂኦግራፊን ፎሎ አድርጉ። ሌላም ጥያቄ ካላችሁ ኮመንት ላይ ጻፉልኝ።